በጣም ሃዮ ጋይስ እንዴት ናችሁ? ዛሬ እንግዲህ ኤርፖርት ሰው ልንቀበል መተናልና ቦሌ እንደዚህ ታምራለች፣ በጣም ታምራለች። ባይዘው እኔ በማታ መጥቼ አይቻት አላውቅም እና ዛሬ ኦፖርቹኒቲውን አገኘውና መጣሁኝ እና በጣም እጅግ በጣም ቆንጆ ናት። ቆንጅዬ ደግሞ ቴራት እና አው ያት ስቲቺ ቆንጅዬ የሆነች አበባ በዛ ላይ ፍሬሽ ጋይስ። እኔ እኮ ብዙ ሰዎች ሲያወሩ እና ደግሞ በቪዲዮ ብዙ ጊዜ አያለው ቦሌ በማታ እንደዚህ ቆንጆ ሆናለች ምናምን ሲባል በቃ እኔ ኖርማል ነው የሚመስለኝ። ኧረ በስመ አብ ቦታው ላይ ስትደርሱ ነው የምታዩት። በቃ ያለው ሰላም ያለው ንጽህናው ቁንጅናው መብራቱ ምን ልበላችሁ በቃ የሌለ ነው። እግዚአብሔርን እንዴት እንደሚያምር በዛ ላይ ብዙ ሰው የለበትም እና ወክ ማድረግ ትችላላችሁ እንደፈለጋችሁና በቃ ወክ ለማድረግ በቃ የሚገርም ቦታ ነው። ወይ እግዚአብሔርን ደስ እንዳለኝ ልነግራችሁ አልችልም። እንዲ ሌላ ሀገር አይደል እንደሚመስሉ ውጭ ሀገር ሆናለች ነው የምላችሁ ቦሌ በማታ። በቃ አሁን እዚህ ላይ እንደምታዩት ናት። በጣም ጽዱ ናት፣ ቆንጆ ናት፣ መብራት በማብራት ናት። በመንገዱ ስፋት እኔ ገጠምኩላችሁ አይደለ ገጠምኩባችሁ የገጠምኩላችሁ ብቻ የፈለገ ራሱ ይሁን አንደኛ ናት በማታና እናንተ ኦፖርቹኒቲ ካገኛችሁ ወክ ማድረጋችሁን እንዳትረሱ ባካችሁ እላችኋለሁ። እኔ ለመጀመሪያ ጊዜ ነው ያየሁት ባይዘዌና እንደዚህ በማታ ሂጄ እንደዚህ አይቼ አላውቅምና እንዴት ደስ እንዳለኝና እንዴት ሪፍሬሽ እንዳረኩ ልነግራችሁ አልችልም። እግዚአብሔርን እኔ ለእናንተ ምንም የማሉ ነገር የለም ነው የምላችሁና እዚህ ጋር ብቻ ተመልከቱ። ይሄ ላሳያችሁ መንገዱን ላሳያችሁ ብዬ እህቴ ጥላኝ የትና የት ሀገር ደርሳለች። እኔ ቆሜ ነው የምቀርጽላችሁ ማለት ነው። እኔ በቃ ባትሄዱ ራሱ እኮ በቪዲዮ ኢንጆይ እንድታረጉልኝ ስለምፈልግ ነውና እናንተ ግን አንድ ነገር እያረጋችሁ አይደለም። ይሄን ፔጅ ሰብስክራይብ ማድረጋችሁን ባካችሁ እንዳትረሱላችኋለሁ። መልካም ጊዜ ከኔ ጋር ይሁንላችሁ። ሃይ ጋይስ እንግዲህ ቦሌ ይሄን ትመስላለች። በዛ ላይ ደግሞ የምንቀባው 3 ሰዓት ስለሆነ የምትመጣው እስከዛ ድረስ እንግዲህ እየጠበቅን ወክ እያደረግን ነው ማለት ነው። በዛ ላይ ደግሞ እቺን የመሰለች አበባ ገዝተናል ጋይስ። አብረን ቆይና ስንገባም ደግሞ አሳያችኋለሁ ማለት ነው። ተከታተሉ ጋይስ። እንግዲህ እንደምታዩት አዲስ አበባ ቦሌ ኢንተርናሽናል ደርሰናልና እየጠበቅን ነው። ሰዓቱ ገና 2 ሰዓት ተኩል ስለሆነ 30 ወይ ደግሞ 20 ደቂቃ እንጠብቃለን እዚህ ቁጭ ብለን ማለት ነው። ወይ 30 እና 20 ቅድም ያልኩት ምኞቴና ፍላጎቴ ይመስለኛል። እንደዛ ነው። እዚህ ጋር ቁጭ ብለን ማለት ነው። በቃ ቦርሳቸውን ውስጥ ላይ ስለረሱት ማለት ነው ማግኘት አልቻሉም። የወረዱት በእርግጥ 3 ሰዓት አካባቢ ላይ ነው፣ ግን ከዛ በኋላ መምጣት ስላልቻሉ ይሄን ቪዲዮ ስቀርጽላችሁ እንግዲህ ወደ 6 ሰዓት ከሩብ ምናምን ሆኗልና እንዴት እንደደከመኝ አንዴ መኪና ውስጥ አንዴ መሬት ላይ ብርዱ ራቡ ተፈራረቀብኝ ነው የምላችሁ። አሁን እዚህ ጋር ደግሞ ወደ ቤት እንግዲህ እየተመለስን ነበርና ምንም መናገር ራሱ የቻልኩ አይደለም። ስልኬም ሊዘጋ ስለሆነ እቺ የመጨረሻ ይዘን ስንመለስ ነው የቀረስኩላችሁ ማለት ነው ውዶቼ። ሄይ ጋይስ እንግዲህ እንዴት አደራችሁ? ደህና ናችሁ ወይ? ማታ እንግዲህ እዛ ኤርፖርት ቪዲዮ እየሰራሁላችሁ ነበርና ስመለስ ያለውን ነገር አሳያችኋለሁ ብዬ ነበረ። ነገር ግን አንደኛ ስልክ ቻርጅ ዘግቷል። በዛ ላይ ደግሞ በጣም እዛ ስለቆየን ደክሞኝ እንቅልፌ መጥቶ ሩወኝ ምናምን ስለነበረ እንግዲህ ቪዲዮ ልቀርጽላችሁ ላሳያችሁ አልቻልኩም። በጣም ይቅርታ አላችኋለሁና አንድ እንጠይቃችሁ ፈልጎ ነገር አለ። ሰብስክራይብ እያደረጋችሁ አይደለም፣ እባካችሁ ሰብስክራይብ አድርጉልኝ። ይሄ ኮሜንት ላይክ ማድረጋችሁን እንዳትረሱላችኋለሁ። ሌላ የተለያየ ደግሞ የምትፈልጉት እንደዚህ አይነት ቦታ እንደዚህ አይነት ነገር ሪቪው ታረጊ ብትጂ እንደዚህ አይነት ብሎግ ብትሰሪ የምትሉት ሀሳብ ካለ ኮሜንት ላይ ማስቀመጣችሁ እንዳትረሱ። እኔ እሰራላችኋለሁ ማለት ነው። እኔ ይሄ ራኪስ ብሎግ ነው። ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ ባይ